ልጆች ለምንድነው ግርግዳ ዋይት ቦርድ የሚመስላቸው? መርሃባ ውዶቼ ኢሉ ነኝ። ረመዳን ከገባ የመጀመሪያ ቭሎጌ ነው። አይኖ በጣም ጠፍቻለሁ። ረመዳን ከቭሎግ ጋር አድካሚ ሆኖ ስለታየኝ ነው ያልሰራሁት። ረመዳን ገባ ከማለታችን እያለቀብን ነው። አላህዬ ጾማችንን ዱዓችንን ይቀበለን፣ ከለይለቱል ቀድር ጋርም ያገጣጥመን። በዚህ ረመዳን ምን ያህል ቀጣይነት ያለው ራሳችንን እስከ መጨረሻ ለመቀየር ቆርጠን ተነስተናል። እኔ ራሴ ላይ በጣም ብዙ ነገር በዚህ ረመዳን አስተካክያለሁ። አልሐምዱሊላህ ረብል ዓለሚን። ለአላህም ቃል የገባሁት ብዙ ነገር አለ። አላህዬም በአቋሚ እንዲያጸናኝ ዱዓ አድርጉልኝ ውዶቼ። ልጆቼ ግርግዳዬን ሁሉንም ክፍል ሻወር ቤትም ሳይቀር በእስራስና በእስክሪፕቶ ችክችክ አርጋው አበላሽተውብኛል። ለዚያውም በጣም እየጠበቅኳቸው። ያው ልጅ ቤት ከባድ ነው። አልሐምዱሊላህ ልጅ የሌላችሁም እንደዚህ ችክችክ የሚያረግ አልሐምዱሊላህ ለመረበሽ በቁ የምትሏቸውን ልጆች ይስጣችሁ። መጪው ዒድ እንደመሆኑ ቀለም ማስቀባት አስቤ ነበር። አርት ሆም ፔንት መተው ግርግዳዬን አሳምረውልኛል። መቀባት ብቻ ሳይሆን ከመጋረጃ ከሶፋና ከአረቢያ ጋር ማች የሚያደርገውን ቀለም መርጠው ነው የሚቀቡላችሁ። ብዙ አይነት የቀለም አማራጮች አሏቸው። ስልካቸውና አካውንታቸውን ከታች ሜንሽን አረግላችኋለሁ። አፍጥሬንም እንደዚህ ባለኝ በቤቴ ፏርጌ አዘጋጅቻለሁ። የባሌን ዱዓ ለማግኘት ባሌም ዱዓ አድርጎልኛል። እስከ ጀነት አላህ አብረን ያኑረን ለማለት ነው። እናንተም እናታችሁን፣ አባት፣ ቤተሰቦቻችሁን ሁሉ ስትካድሙ የነበራችሁ በሙሉ አላህዬ በጀነት ያስደስታችሁ እላለሁ። ቴንክ ዩ ፎር ዋቺንግ ባይ